ነቢዩ ሰለላሁ ዐለይሂ ወሰለም አላሁ ዐዘ ወጀል ሲልካቸው ረሕማ ነው የተላኩት። ማርሰልናከ ኢላ ረሕመተን ሊልዓለሚን። እሳቸው ራሱ መላካቸው ራሱ እዝነት ነው፣ ለዓለማት እዝነት ነው። ዓለማት በእሳቸው ምክንያት ከተለያዩ ወንጀሎች ድቅድቅ ጨለማዎች የወጣበት በነቢዩ ሰለላሁ ዐለይሂ ወሰለም መላካቸው ምክንያት ነው። ሰዎች ያላግባብ ብዙ ነገሮች ይፈጽሙ ነበር፣ ይሳሳቱ ነበር፣ ሰዎች ይበደሉ ነበር፣ የፈለጉትን ሐራም ሙሐረማቶች ሰሩ ነበር፣ ባዕድ አምልኮዎችን ያመልኩ ነበር። የፈለጓቸውን ነገሮች የመሰላቸውን ፊት ቀደም ወላጆቻቸው ያደረጓቸው የነበሩትን ነገር ማንኛውም ነገር ይፈጽሙ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ግን ከተላኩ በኋላ ከተለያዩ አላስፈላጊ ከሆኑ ነገሮች የሰው ልጆችን ከጨለማ ወደ ብርሃን አውጥተዋል። ይሄ ራሱ እዝነት ነው። እሳቸው መላካቸው ራሱ ለእዝነት የተላኩ ነብይ ናቸው። የእዝነት ነብዩ ረሕማ ናቸው። የእዝነት ነብይ ናቸው። ባህሪያቸውም የነብዩ ሰለላሁ ዐለይሂ ወሰለም አንደኛው ባህሪያቸው ረሒም ነው፣ አዛኝ ነው። ካነ ቢልሙእሚኒና ረሒማ ረኡፉር ረሒም፣ ሙእሚኒና ረኡፉር ረሒም፣ አዛኝና ሩህሩህ ነበር። ነብዩ ሰለላሁ ዐለይሂ ወሰለም በአማኞች ይጨነቃሉ፣ ያዝናሉ፣ ያስባሉ። አማኞች ትክክለኛው መንገድ እንዲይዙ ነብዩ ሰለላሁ ዐለይሂ ወሰለም በጣም ተጨናቂ ነበሩ። ይሄ ሁሉ የተነሳው የመነሻው ምንጩ አዛኝ ስለሆኑ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብሎም እንዳውም ዳዕዋ እያደረጉ እየመከሩ ባለበት ሁኔታ ሰዎች ባለመቀበላቸው የተለያየ ስሜት ይሰማቸው ነበር፣ ይጨነቁ ነበር። ምን ማድረግ አለብኝ እያሉ ያስቡ ነበር። አላሁ ዐዘ ወጀል አንተ መናገር ብቻ ነው፣ አንተ ተናገርክና ካስተላለፍ ከዛ ውጭ ያለው ጉዳይ ሰዎች ባለመቀበላቸው፣ ሰዎች ባለመያዛቸው፣ አንተ ባለመስማታቸው አንተን የሚያስጠይቅ ነገር የለም ይላቸዋል አላሁ ዐዘ ወጀል።